ሰይጣን የክርስቲያኖች ቋሚ ጠላት ነው። ምንም እንኳን በጌታ ኢየሱስ የመስቀል ላይ ሞት የተሸነፈ የተዋረደ ቢሆንም ዛሬ ላይ ክርስቲያኖችን ይዋጋል። ሐዋርያው ጳውሎስ ጦርነታችን ከማን ጋር እንደሆነ ሲናገር በኤፌሶን 6 ምዕራፍ 11 የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆች ከሥልጣናት ጋር ከዚህ ከጨለማ ዓለም ገዢ ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው ይላል። ዲያብሎስ ከእግዚአብሔር ሕይወት መንገድና መንግሥት እኛን ለማውጣት ጦርነት ከከፈተብን ዘመናት ተቆጥሯል። የመዋጊያው ስልቶች ብዙ ቢሆኑም የተወሰኑትን እንመልከት። አንደኛው የእግዚአብሔርን ባሕሪ እንድንጠራጠር በማድረግ ጠላት በእግዚአብሔር እንዳንተማመን ለማድረግ ከሚሞክርበት መንገድ አንዱ ስለ እግዚአብሔር ባሕሪ ያለንን ምልከታ ማዛባት ነው። በእርግጥ እግዚአብሔር በአትክልት ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን? በማለት ለሔዋን ጥያቄ ያቀረበ ጊዜ ያደረገው ይህንኑ ነበር። እግዚአብሔር የተናገረው በአትክልት ስፍራ ውስጥ ከሚገኙ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላ ቀን በእርግጥ ትሞታለህ በማለት ነበር። ዘፍጥረት 2:16 ያለ ጥርጥር እባቡ ለሔዋን እግዚአብሔር ከማንኛውም መልካም ነገር ከልክሏቸዋል ማለቱ ነበር። በእርግጥ እግዚአብሔር ለእናንተ አያስብም፣ የሚያስብላችሁ ቢሆንማ ኖሮ እንዳትበሉ አይከለክላችሁም ነበር እያላት ነው። እናንተ እንደምታስቡት እርሱ አይወዳችሁም፣ እንዲሁም እርሱ መልካም አምላክ አይደለም የሚል ትርጉም ያለው ሐሳብ በማቅረብ እባቡ ሴቲቷ ለእግዚአብሔር የነበራትን አመለካከት አጣመመ። በመጨረሻም ተታለለች። የእግዚአብሔርን ባሕሪ በተመለከተ ሐሰቱን አመነች። ያኔ ኃጢአት የማድረግ ፍላጎቷ ተነሳሳ። ምክንያቱም ከዚያ በኋላ የእግዚአብሔር ቃል ለእርሷ ሕይወት ሳይሆን ሕግ ሆኖባት ነበር። ዛሬም ቢሆን ጠላት በዚህ መንገድ ይሠራል። የአባታችን የእግዚአብሔር ባሕሪ በተመለከተ ልጆቹ ጠማማ አመለካከት እንዲኖራቸው ያደርጋል። ማናችንም አባቶችን፣ አስተማሪዎችን፣ የመሥሪያ ቤት አለቆችና የመንግሥት ባለሥልጣኖች የመሳሰሉ ራስ ወዳድና ክፉ ሰዎች እናውቃለን። እነዚህ ሰዎች ሥልጣንን የሚወክሉ በመሆናቸው እግዚአብሔር እነርሱን ባየንበት ዓይን እናየዋለን። ምክንያቱም የመጨረሻው ባለሥልጣን እርሱ ነው። ለምድራዊ አባቶቻችን ያለን አመለካከት በማጣመም ጠላት በዘዴ ለአባታችን ለእግዚአብሔር ያለንን አመለካከት አዛብቶታል። ኢየሱስ ከመመለሱ በፊት የአባቶች ልብ ወደ ልጆች እንደሚመለስ እግዚአብሔር ይናገራል። የእሱ ባሕሪ ወይም ማንነት የእርሱ በሆኑ መሪዎች ይታያል። ያ ደግሞ የፈውስ መተላለፊያ ይሆናል። እግዚአብሔር እናንተን ለመጉዳት ምንም እንደማያደርግና በሕይወታችሁ የሚያደርገው ወይም የማያደርገው ማንኛውም ነገር ለእናንተ ዘላቂ ጥቅም እንደሆነ ካወቃችሁ በነጻነት ራሳችሁን ትሰጡታላችሁ። ለጌታ ሞትን እንኳን ለመቀበል ዝግጁ ትሆናላችሁ። ሙሉ በሙሉ ራሳችሁን ለኢየሱስ ከሰጣችሁና በእርሱ ጥበቃ ከተማመናችሁ በፍጹም አትሰናከሉ። ምክንያቱም ከእንግዲህ እናንተ የራሳችሁ አይደላችሁ። የሚጎዱትና ተስፋ የሚቆርጡት በማንነቱ በመታመን ሳይሆን አንዳች ነገር ጠብቀው ወይም ፈልገው ወደ እርሱ የመጡት ናቸው። የዚህ አይነት ዝንባሌ ካለን በቀላሉ ተስፋ እንቆርጣለን። ራስን ማዕከል ያደረገ ሕይወት በቅርብ ያለውን ብቻ እንድናይ ያደርገናል። አሁን ያለንበት ሁኔታ በእምነት ዓይን አናየም። ሕይወታችን በእውነት በክርስቶስ የተዋጠ ከሆነ ባሕሪውን እናውቃለን፣ የደስታውም ተካፋዮች እንሆናለን። ከእንግዲህ ጨርሶ አንናወጥም ወይም ተስፋ አንቆርጥም። ዕብራውያን ምዕራፍ 11 ላይ እግዚአብሔር የሰጣቸው የተስፋ ቃል ሲፈጸም በሕያው እንኳን ሳይናወጡ ጸንተው ስለቆሙ ሰዎች ይናገራል። ሌሎች ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ለሞት ለሚደረስ ሥቃይ ራሳቸውን ሰጡ። ከዚያም ነፃ ለመውጣት አልፈለጉም። አንዳንዶቹ መዘባበቻ ሆኑ፣ ተገረፉ። ሌሎቹ ደግሞ ታስረው ወደ ወህኒ ተጣሉ፣ በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ። እየተጎሳቆሉ እየተሳደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ። ዓለም ለእነርሱ አልተገባቻቸውምና በየበረሃውና በየተራራው በየዋሻውና በየጉድጓዱ ተንከራተቱ። እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆንም ከእነርሱ ማንም የተስፋውን ቃል የተቀበለ የለም የሚለውን ጽሑፍ እናያለን። የሚከፈለውን ዋጋ ምንም ይሁን ምን እነርሱ የፈለጉት ራሱ እግዚአብሔር ነበር። የተገባላቸው ተስፋ ቃል ሲፈጸም በሕያው እንኳን አምነውበታል። እንዲህ ያሉ ሰዎች አይሰናከሉም። በእንዲህ ያለ ሁኔታ እግዚአብሔርን ከወደድንና ከተማመንበት በእርግጥ በእርሱ ስር ሰደናል፣ በእርሱ ተመስርተናል።
የቱንም ያህል ከባድ ቢሆን ማንኛውም ማዕበል ሊያናውጠን አይችልም። ይህ ደግሞ በእኛ ቁርጥ ውሳኔ ወይም ስብና ጥንካሬ የሚመጣ አይደለም። በራስ መተማመናቸውን ሁሉ እርግፍ አድርገው ጥለው እምነታቸውን በእግዚአብሔር ላይ ላደረጉ ሁሉ የሚሰጥ ጸጋ ነው። ሁለተኛው በክፉ ምኞት እንድንሳብ በማድረግ የሰይጣን ትልቁ መሳሪያ መሸንገል ነው። ያልሆናችሁትን እንደሆናችሁ አድርጎ በማሳየት ወደ ተሳሳተ መንገድ እንድትገቡ ያደርጋል። ሰይጣንና ሰራዊቱ ብዙዎቹ እንደሚያስቡት ቂል አይደሉም። ሰይጣን እጅግ ተንኮለኛ ነው። በማታለል ደስ ይሰኛል። በሚያደርገው ሁሉ ድብቅ፣ ሸረኛ፣ ብልጥ፣ ሸንጋይ ነው። በዚህ ላይ ራሱን እንደ ብርሃን መልእክተኛ ማቅረብ እንደሚችል አትርሱ። በእግዚአብሔር ቃል አማካይነት መልካምና ክፉን መለየት ካልተማርን ወጥመዶቹ ውስጥ ልንወድቅ እንችላለን። ጠላት እኛን ከሚያሳውርበት አደገኛ መንገድ አንዱ ራሳችን ላይ ብቻ እንድናተኩር ማድረግ ነው። ሰይጣን ከሚገባው በላይ ለራሳችን የምናስብ የምንተጋ ከሆነ በሙሉ ልባችን ራሳችን ለእግዚአብሔር ስለማንሰጥ ራሳችንን እንድናተኩር ባለው ኃይል ይሠራል፣ ያታልላል። ሔዋን ላይ ያደረገው ያንን ነበር። እንደ እግዚአብሔር ትሆናላችሁ የሚል ምኞት ውስጧ ከተተ። በሌላ ቋንቋ ከእግዚአብሔር ፍቃድ ይልቅ ራሷ ላይ እንድታተኩር አደረጋት። ይሁዳ በ30 ብር ጌታን ሊሸጥ በክፉ ምኞት አነሳሳው። ራስ ወዳድነት ወይም ትዕቢት ላይ የተመሠረተ ማንኛውም የአስተሳሰብ ሂደት ወይም የልብ ዝንባሌ መጥራት፣ ተቆርጦ መጣል አለበት። ሦስተኛው በራሳችን ላይ እንድንደገፍ በማድረግ ነው። ንጉሥ ዳዊት እግዚአብሔር በዙፋን ላይ ካስቀመጠው በኋላ በጣም ብዙ ድሎችን ሰጠው። እግዚአብሔር ከእርሱ ጋር ስለነበረ በሄደበት ቦታ ሁሉ ድል በድል ሆነ። ዳዊትም እግዚአብሔር አድርግ የሚለውን አንዳች ሳያዛንፍ ያደርግ ነበር፣ መንግሥቱም ጸናለት። አንድ ቀን ግን ሰይጣን በዳዊት ልብ ውስጥ ክፉ ሐሳብ ጨመረ። ይህን ሁኔታ አንደኛ ዜና ምዕራፍ 21 ቁጥር 1 ሲናገር ሰይጣንም በእስራኤል ላይ ተነሳ፣ እስራኤልም ይቆጥር ዘንድ ዳዊትን አንቀሳቀሰ ይላል። ትላንት ዳዊት በጦሩ ሳይሆን በእግዚአብሔር ታምኖ ተደግፎ ይኖር ነበር። ሰይጣን ግን በጦሩ እንዲታመን ክፉ ሐሳቡን ወደ ልቡ አመጣ። ዳዊትም ሕዝቡ እንዲቆጠር አደረገ። በእግዚአብሔር ከመደገፍ ይልቅ እጁ ላይ ባለው ሕዝብ ላይ መደገፍ መረጠ። በዚህ ጊዜ እግዚአብሔር ተቆጣ፣ ሕዝቡንም ቀሰፈ። የሰይጣን ዓላማ ሁል ጊዜ በእግዚአብሔር ታምነን እንድንኖር ሳይሆን ባለን ነገር ላይ እንድንደገፍ ይሠራል። በተቃራኒው ደግሞ እግዚአብሔር በእርሱ ላይ እንድንደገፍ እንድንታመን ይፈልጋል። ትንቢተ ኤርምያስ ምዕራፍ 17 ቁጥር 5 እንደዚህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንድ የሚያደርግ ልቡም ከእግዚአብሔር የሚመልስ ሰው እርጉም ነው ይላል። አመሰግናለሁ። በቅን ልቦ ሰብስክራይብ፣ ሼር፣ ላይክ ያድርጉን።